አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት አላችሁ? በዚህ ቪዲዮ አንዲት እህታችን በትዳር ህይወቷ የተፈተነችበትን እውነተኛ ታሪክ አቀርብላችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ለፕራይቬሲ ሲባል ስምና አንዳንድ ነገሮች ተቀይረዋል። ጽሁፉ እንዲህ ይነበባል። ሙና እባላለሁ። የምኖረው አዲስ አበባ ነው። አሁን ላይ ባለትዳርና የሶስት ልጆች እናት ነኝ። ወደ አዲስ አበባ የመጣ ነው ሶስተኛ ልጄን በመወልድበት ጊዜ ሲሆን ከዛ በፊት ስኖር የነበረው የተወለድኩበት ያደግኩበት ያገባሁበት ሌላ ከተማ ላይ ነበረ። ያገባሁት በ24 ዓመቴ ሲሆን በዙሪያ ያሉ ሰዎች እድለኛ ነሽ የተማረ አገባሽ ይሉኝ ነበር። የባለቤቴ ባህሪ እኔን ከማግባቱ በፊት እንደነበረው ቢሆንና ቢቀጥል ኖሮ ትክክል ይሆኑ ነበር። የባለቤቴ ባህሪ ከተጋባን 3 ወር ከሞላን በኋላ ቀስ በቀስ እየተቀየረ መጣ። እኔ ወደ ማይመቸኝ ባህሪ መለወጥ ጀመረ። ቤተሰቦቹ የኔን እያንዳንዱ ነገር ከመከታተላቸው የተነሳ እያንዳንዱ ነገር አይመቻቸውም። እምለብሰው አለባበስ፣ አረማመዴ፣ አመጋገቤ ሁሉ ነገር ለነሱ አይዋጠላቸውም። ባለቤቴ ከኔም ጋር ከነሱም ጋር ነው የሚኖረው ማለት ይቻላል። ሳያገኛቸው ውሎ አያድርም። እነሱም ስሜን ሳያነሱለት ወደ ቤት መጥቶ አያውቅም። እኔ የማደርገው እያንዳንዱ ነገር ጥሩም ይሁን መጥፎ እንደ ስህተት ስለሚታያቸው በአብዛኛው ጊዜ በእኔ ላይ ቅሬታ እንዳቀረቡብኝ ነው። ባለቤቴ ደግሞ እኔ እንድወድሽ ከፈለግሽ እነሱ እንዲወዱሽ አድርጊ፣ እኔ የምወድሽ እናቴ ስትወድሽ ነው፣ አለበለዚያ ግን እንዳታስቢው ብሎ ሁልጊዜ ይለኛል። እሱ ከስራ ሲመለስ ቤተሰቡ ጋር ጎራ ብሎ ስለ እኔ የማይሆን ነገር ነግረውት እኔን ተናዶ መጥቶ በተናገረኝ ንግግር አዝኜና ተከፍቼ አልቅሼ ያደርጉባቸው ምሽቶች ብዙ ናቸው። እነዛ ውስጥ የማስታውሰው የመጀመሪያ ልጄን እርጉዝ ሆኜ በእርግዝና ህመም ምግብ ባለመብላትና አቅም በማጣት ሁኔታ ውስጥ እያሳለፍኩ እናቱ ለምንድነው መታ የማዘይረን የሚል ቅሬታ ሲያቀርቡብኝ ለእኔ ከመከላከል ይልቅ የእነሱን ፍላጎት እንዳሟላና ለምንድነው የማትጠይቂያቸው ኩራት መሆኑ ነው ወይስ ሁልጊዜ እንደ ሙሽራ እንዲንከባከቡሽ ነው ፍላጎትሽ ያለኝን መቼም አልረሳውም። ቤተሰቡ እኔ ላይ ከሚያሳየው ንቀትና ጥላቻ ይልቅ ባለቤቴ የእነሱ ሀሳብ አንጸባራቂ እንጂ ለእኔ ሀሳብ ምንም ቦታ የሌለው ሊሰማኝ እንኳን ፈቃደኛ ያልሆነ መሆኑን ሳስብ ለትዳር ያለኝ አመለካከት በጣም እንዲወርድና ሴት ልጅ ካገባች ሀሳቧን፣ ነፃነቷን፣ ፍላጎቷን፣ ደስታዋን ሁሉ ካገባች በኋላ መኖር የምትጀምረው ለባሏና ለቤተሰቡ ነው ብዬ ድምዳሜ ላይ ደርሼ ነበር። ባለቤቴ የማይሆን ንግግር በተናገረኝ ጊዜ እኔ እኮ መኖር የማይገባኝ ሴት ነኝ ብዬ ራሴን ለማጥፋት ከአንድ ጊዜ በላይ ሞክሬ ነበር። አላህ ያልፈቀደው ነፍስ አይጠፋምና ሊሳካልኝ አልቻለም። ያ ሁሉ አለፈ። ትዳሬን ፈትቼ ብዙ ጊዜ ወደ ቤተሰቤ ልመለስ ያሰብኩ ቢሆንም ነገር ግን ቤተሰቤ በጣም ትዳርን መፍታት የማይደግፍና የተዋረደ ተግባር መሆኑን ሲያወሩ ስለሰማው ወደ ቤት ያስገቡኛል፣ ፍቹን ይቀበሉኛል የሚል አንድም ሀሳብ አልነበረኝም። ሰዓቱ ለቤተሰቦቼ እያሳለፍኩ ያለሁትን ህይወት አልነገርኳቸውም፣ አላብራራሁላቸውም። ባለቤቴ በእነሱ ቤት እኔን የሚንከባከበኝ እኔ የምፈልገውን የሚያደርግልኝ ያስመስላል። ትዳር ብዬ ከገባው ጀምሮ በእኔ ስም የተገዛ ምንም ነገር የለም። ኒካ ከማሰራችን በፊት የገዛዛናቸው ልብስና ጫማዎች እና ሌሎች ነገሮች በስተቀር ለእኔ ምንም ነገር ስለመግዛት ትዝ ብሎት አያውቅም። የቤት ቀለብ እንኳን ብሩን ተቀብለው የፈለጉትን ገዝተው የፈለጉትን ያህል ይልኩልናል። እኔም ከነሱ ጋር ከመጣላት ከመጨቃጨቅ እያልኩ ለልጆቹ አንዳንድ ነገር መግዣ እያልኩ ከመቀበለው ላይ እያስተረፍኩ አስቤዛ እያሟላው እንዲቆየልኝ አደርጋለሁ። በቤት ውስጥ እኮ ምንም ነገር በራሴ ፍላጎትና በራሴ ችሎታ የሚወሰን ምንም ነገር እንዳይኖር ነው የሚያደርገው። ስናገርም ዝም ስልም ቅሬታ ይቀርብብኛል። ተናግሬ ማሳመን ማስረዳት እንኳን አይፈቀድልኝም። ጌታዬን ትዕግስቱን እንዲሰጠኝ የለመንኩት ህይወት በዛ መልኩ ቀጠለ። ሁለተኛ ልጄንም ወለድኩ። ያው ምንም የተስተካከለ ነገር የለም። እኔን ለመንከባከብ እኔን በትክክል ለማረስ የሚፈልግ አንድም ሰው የለም። እናቴም እኔን ለመጠየቅ ከክፍለ ሀገር ቤት መታለች። እሷ ባለችበት ጊዜ ለማስመሰልም ቢሆን ሰላም አግኝቻለሁ። ነገር ግን እናቴ እነሱንም እኔንም የተቀየረ ማንነቴን በማየት ደስተኛዋና
ተጫዋቿን እኔን ስላጣችኝ በምክር ለማስተካከል ጥረት ማድረግ ጀመረች። ትዳር ብዙ ፈተናዎች አሉ፣ ታግሰሽ ለፊ። ብዙ ነገር ሊያጋጥምሽ ይችላል። ሁሉም ነገር ይታለፋል። በዝምታ አለፊው። ዱዓ አድርጊ፣ ሌሊት ስገጂ፣ አላህ ሁሉ ነገር ያስተካክልልሻል። እናቴ ትዳር እንዳልተመቸኝና ደስተኛ እንዳልሆንኩ ልነግራት እንኳን ባስብ ይህንኑ እንደምትነግረኝ እርግጠኛ ስለነበርኩ ዝም ማለትን የመረጥኩት። ምክሯን ተቀብዬ እሺ አደርጋለሁ፣ ዱዓ አድርጊልኝ ብዬ እሷም ወደ ቤቷ ተመለሰች። ድጋሚ ወደዛ ጭንቀት ተመለስኩ። ነገርን ሁሉ ሆድ ይቻለው እየተባለ ወደሚታለፍበት። የሚገርመው ሀዲሜን እንኳን እነሱ ናቸው ያመጡልኝ። ከኔ ይልቅ እነሱን ታዘዛለች። ከእነሱ አካባቢ ያመጧት ልጅ ስለሆነች እነሱን ልክ እንደ ዘመድ በጣም ነው የምትቀርባቸው። እነሱም የማይሆን ደስ የማይል ቀልድ ከእሷ ጋር ይቀልዳሉ። እኔን እንድትነቀኝ የሚያደርጉት እነሱ ናቸው። ለእኔ በየሰዓቱ ተከታትላ ምን ላደርግልሽ ማለቱን ትተዋለች። ጭራሽ እነሱ ሲመጡ እነሱ ማስተናገድ ብቻ ይመስላታል ስራዋ። እናቱም የሚወራ ነገር ለይተው አያውቁም እንዴ እስኪባል ድረስ አንቺን ነበር መዳር እያሉ ምን ዋጋ አለው እያሉ ያሽሟጥጡብኝ ነበረ። ራስነቴን አልቅሼ ጨረስኩት። ያም አለፈ። ይህን የመሳሰሉ የእሱ ቤተሰቦች ንግግርን ተመክታ እሷም ውጭ ስራዋን ትሰራለች። ወደ እኔ ብዙም ቀረብ አትልም። ለባለቤቴ ልጅቷን መቀየር እንደምፈልግ ብነግረውም ሌላ ብታመጭም ከዚህ የባሰ ነው የሚሆነው፣ እኔ አልተስማማውም፣ አርፈሽ ቁጭ በይ ነበር የሚለኝ። ባለቤቴ ሁሉ ነገር ከእኔ በተቃራኒው ነው የሚያስበው እንዲህ እስክል ድረስ የእሱ ባህሪ ግራ ነበረ የሚያጋባኝ። እሱ እኔም ቢረዳኝና ከእኔ ጋር ተስማምቶ ቢኖር ቤተሰቡ ከእሱ ጋር ትልቅ ጸብ እንደሚያስነሳ ያስጠነቀቁት እስኪመስል ድረስ ከእኔ ጋር ላለመስማማት እንጂ ለመስማማት ምንም አይነት ፍላጎት አያሳይም። በዚህ ሁኔታ ውስጥ መቀጠል ለእኔ በጣም ከባድ ነበር። በዚህ ግራ በሚያጋባና መኖርም ያልሆነ አለመኖርም ያልሆነ ሁኔታ ውስጥ ሁለተኛው ልጄ ከፍ እስኪል ድረስ ጠበቅኩና ከዚህ ሁኔታ ውስጥ ወጥቼ ስለማገኘው ወደ ስራ ስገባ መሆኑን ለራሴ አሳምኜ ለባለቤቴ ልነግረው ወሰንኩ። ከዚህ በፊት ስራ መስራት እንደማልችል የነገረኝ ቢሆንም ነገር ግን ለሱ ማሳመን እንዳለብኝ አስቤ ስለ ስራና ስለ ፍላጎቴ ባነሳው ቁጥር ከሱ ስር መሆንና የሱን ፍላጎት ብቻ እንዳሟላለት እንደሚፈልግ ደጋግሞ የነገረኝ ጉዳይ ነው። ነገር ግን ተስፋ ባለመቁረጥ በተደጋጋሚ ጠይቀው ነበር። ባለቤቴ እንደዚህ የከፋብኝ በቤተሰቡ ጫና ምክንያት መሆኑን ብረዳም እሱ ግን ለእኔ ሲል ምንም ነገር አለማድረጉ በጣም ያስከፋኝ የነበረው ነገር ነው። ባለቤቴ ከጎኔ ድምፄን እየሰማ ለነሱ ብቻ ከነሱ በኩል ብቻ የሚደርስብኝ በደል ቢሆን ይቋቋመው ነበር። ልክ ሳይሆኑ ሲቀሩ መሳሳታቸውን የሚነግራቸው ቢሆን፣ ድንበር ሲያልፉ ክብሬን ሲነኩ ልክ አይደላችሁም የሚላቸው ቢሆን እችለው ነበር። ነገር ግን የእሱ አካሄድ እንደዛ አይደለም። ሁሉ ነገርን የተነፈኩበት የትዳር ህይወት ሆነ። ከቤተሰቡ ጋር አንድ አካባቢ ከመኖራችን የተነሳ መውጫ መውረጃ መንገዳችን አንድ አይነት በመሆኑ እያንዳንዱ እንቅስቃሴ በእነሱ ቁጥጥር ስር በመሆኑ እንደ ፍላጎቴ ከቤት ወጥቼ ስራ ሰርቼ ልገባ ይቀርና ወደ ውጭ ወጥቼ ዘመድ ጓደኞቼን እንኳን ለመገናኘት የማይፈቀድልኝ ባለትዳር ሴት ነበር። ሶስተኛ ልጄን ሳረግዝ የልጄ መምጣት የትዳሬን ሰላም እንዲመልስልኝ እንዲያደርገው አላህን በዚህ ልጅ ዱዓዬን እንደምትመልስልኝ እርግጠኛ ነኝ ስል አልቅሼ ተማጸንኩት። እርግዝናዬም የገፋ መጣ። ባለቤቴ አዲስ አበባ ስራ ለመቀየር የስራ እድገት አግኝቶ ለመቀየር አልሳካ ሲለው የነበረው ነገር ተሳክቶለት ሰፈሩንም ከተማውንም ለቀን ወደ አዲስ አበባ መጣን። የማይሆን የመሰለኝ ሆኖ ቤተሰቡንም ሀዲሜንም እዛው ትቼ ማንም በመሀል የማይገባበትን ህይወታችን እንደ አዲስ እንድንኖር ሌላ ህይወት ተሰጠኝ። የዱዓዬ ምላሽ መሆኑ ታወቀኝ። ባለቤቴም ትዳሩን በሰው ሀሳብ ይመራ የነበረውን ትቶ እኔና እሱ እየተወያየን ነገሮችን ማድረግ ስንጀምር መግባባታችን ተሻሻለ። ሁለታችንም መደማመጥ መከባበር ስንጀምር የትዳራችን ሰላም ተመለሰ። ከዚህ በፊት ተስፋ ቆርጬ አለመውጣቴን ታግሼ መቆየቴን እንድችል ያደረገኝን አላህ አመሰገንኩት። ይህን ታሪክ ያጋራኋችሁ በውስጤ ያመኩትን ተንፍሼ እንዲቀለኝ ከማሰብና ተመሳሳይ የትዳር ህይወት የምትመራ እህት ካለች የምትማርበት ከሆነ ብዬ በማሰብ ነው። አመሰግናለሁ። ባለታሪካችንን አመሰግናለሁ። ከታሪኩ ጠቃሚ ትምህርት እንዳገኘንበት ተስፋ አድርጋለሁ።
ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። መልካም ቆይታ